ይህ መልእክት ላንተ ላንቺ ለናንተ ለኛ ለሁላችንም ነው። የሞዴስ ዋጋ ንረትን ይመለከታል። ይህ ቅንጦት አይደለም፣ ተፈጥሯዊና መሰረታዊ እንጂ ኑሮ ተወዷል በሚል ሰበብ ሴት ልጅ ንጽህናዋን መጠበቅ የምትቸገርበት ደረጃ ላይ ደርሰናል ማለት ነው። የወር አበባ ወደን ያመጣ ነው ሳይሆን ተፈጥሯዊ ግዴታ ነው። አንዲት ሴት ከ3 ሰዓት እስከ 5 ሰዓት ባሉት ሞዴስ የመቀየር ግዴታ አለባት። ይህ ካልሆነ ለከፍተኛ ኢንፌክሽን ትጋለጣለች። ለረጅም ጊዜ የጤና ችግር ሊያጋጥማት ይችላል። ዛሬ ላይ የሞዴስ ዋጋ ከ120 እስከ 200 ድረስ እንደደረሰ እየሰማን ነው። ሴቶች እህቶቻችን በትምህርት ገበታ ላይ ያሉ አሉ። ምክንያቱም ይህን ለመግዛት አቅም የሌላቸው ማለት ነው። ይህ በመጣበት ጊዜ ከትምህርት ገበታቸው ላይ ሊያቋርጡ ስለሚችሉ እንደ አንዲት ሴት ልጅ ድምጽ ልንሆናቸው ይገባል። የወር አበባ ህመም እና ተያያዥ ጉዳዮችን በሚዲያ ሲወራ በወር አንዴ ለሚመጣ ነገር አታካብዱ፣ እንደዚህ አትሆኑ ብላችሁ የምትሉ ሰዎች ከዚህ ንግግራችሁ ተቆጠቡ። እንደ አንዲት ሴት ልጅ ድምጽ እሆናለሁ